ደራሲ ሰለሞን አምዴ ያሉኝ ተውበሉት ያንን ሰው ተውበሉት እስቲ አድምጪኝ መጀመሪያ ቅድም እኮ ወደ ላይ ይለኛ ስትይ በደንብ አድርጌ ሰምቼሻለሁ አርግዘመት ልዩ በረከት እንዴ አረቀስባል እንዳቃጠለ ጎድጓዳ ሳህን ሙሉ ትኩስ ሾርባ እንደ ቀዝቃዛው አስጨልጠው ያየሽ ፈዘሽ ቀሮሽ አይ ማርዬ ቆየን እኮ ሾርባ ከጠጣን ቤት ያፈራውን እንደ ነገሩ ጣል አድርገንበት ትኩሱን ብንጠጣ ቢይዘን እንኳን ጋንጩ እንድናገግም ይወዳናል ሳት ለሾርባ እንጂ ለሌላ ነገር ማቀጣጣያ ሙት አይነፋም ቆይ እናንተ ግን በላችሁ ጠጣችሁ እንዴ ማርዬ ሰላም ካለ ባይበላስ ባይጠጣስ ኦፍ ኮርስ ሰላም ካለ ደግሞ ረሃብም አይኖርም እኮ ሽልንጌ ጓጉቻለሁ ማርዬ ምን ልታይ ነው ዛሬ እኮ ነሐሴ 30 ነው ልክ የዛሬ 1 ወር ሐምሌ 30 ጋሼ ሁላችንንም የሚያስደስት የ2013 ልዩ ገጸ በረከት እንዳለ ቃል የገባበት ቀን ነበር oh my goodness በቃ ፓፓዬ እንደሌሎቹ ኩዮቹ የትልቅ ቀላል ከመሆን ብሎ ከፈጣሪው ታርቆ ከበደለው ታርቆ በንስሐ ተጠምቆ ታዲያ ፓፓ You are my special person of the world. ግን ምን አይነት ልጅ ይሁን ሰው ነው 50 ሰው የ14 ዓመት ታዳጊ አፍላ እንቡጥ ጽጌረዳ ነገር ግን በእሾህ ተከቦ ነው እንዴ አረ ማርዬ እንዴ ምን ሆነ ነው እጅን ያወናጨፍክ ሾርባውን ያፈሰስከው እኮ ነው የኳራንታይኑንና የስነ ልቦና ህክምናው ለካ ዛሬ ነው ጨርሶ የሚወጣው ባክሽ አይ ማርዬ በጣም ልዩ አባት አለ ኦፍ ኮርስ ሶጣና ሲገባ ትልቁም ትንሹም ቁጭ ብድግ ይልልኛል ፓፓዬ ሶሪ ማርዬ don't be afraid 50 ያው በደስታ እንባ ነው ድንገት አይኔ የተሞላው ሪላክስ አርጊ 50 ፕሊዝ ዝቅ ብሎ ማየትን የመሰለ ምን አለ ማርዬ ያ ቂም በቀል ክፋት ምቀኝነት ደምሽን በርዞ ከፍ ብትይም የትም አትደርሽም ከማይጋፉት ለሴካንድ ቀና ብለው ማየት ከማይደፍሩት ጋር ነው የምትጋጭ ይሄ ቢገባንማ ጥሩ ነበር ማርዬ ይኸው ነሐሴ 30 ዕለተ ቅዳሜ ረፋድ ላይ ትኩስ ጣፋጭ ሾርባ ጠጣው ማርዬ ጉሮሮዬን አሙቆ ሆዴን አጥግቦ ረሃቤን አጥፍቶ ረካው ስጋዬን ተመቸው 50 ግን ክፉ በሆንሽ ቁጥር በረዶው እየሰራሽ ትሄጃለሽ እስኪያፈርስሽ ድረስም ማርዬ ወይ 50 14 ዓመት ሲጠበስ ሲታረዝ ሲሰቃይ የነበረ ታዳጊ በጣት በሚቆጠሩ ቀናቶች ውስጥ እንደራሱ እንጂ እንደ ጎረቤቷ አይኖርማ ሀገሬን ባላት በምትችለው አቅሟ የወደቁትን ልታነሳ እየተፍጨረጨረች ነው ከምንም ትንሽ ይበልጣልና ተማሪዎቻችን እየራባቸው እንቅልፍ እያዳፋቸው ከሚማሩ ስለ መማሪያ ቁሳቁሳቸው ከሚጨነቁ አቅም እስከተቻለ እየተሞከረ ነው አይደለም 50 አዎ ልክ ነህ እኔ የምልህ ማርዬ 2013 እንደው ምን አይነት አመት ይሁን አዎ ይናፍቃል እንዴ ማርዬ ፓፓ ከቻለ መሰለኝ አይሰማም ወይኔ ከላይ ጥጥ ከታች ስፖንጅ ለአንገትና ለጭንቅላቴ የላባ ትራስ እሱ ግን ትቦ ውስጥ እኔ የምልህ ማርዬ የመቸለቱ የበረዶ እርጅብኝ ጓደኞቹን ምን አድርጓቸው ይሆን እነሱ ራሳቸውን ካልጠየቅሽ የሞቀው ስቃዩ መች ይገባዋል 50 ተመልከትልኝ ማርዬ ያሲንም አብሯቸው አለ ወይ ያሲን መቼም ያሲን ጨዋ ነጋዴ አዛኝ ልብ ያው ተመልከች
ለአዲሱ ሰው ጫማ ገዝቶ በእጁ ይዟል። ተመልከች ያሲን ያሲን ና እንግዳ ጋር ማሬ ወላ መቼም እኮ ሰማህ ሆይ አቤት የተላይ ከማየው ደስታ በላይ ምን እፈልጋለሁ ሰማኸኝ ወይ አቤት እነዚህን የመሳሰሉ ምርጥ ታዳጊዎችን ሰማኸኝ መቼም የመልካምነት ጥግ በሆነ ቅዱስ ሐሳብ ተነስተን ስናስጠጋቸው ከሆድና ልብስ በላይ ክፉ የጀርባ ታሪካቸውን እንዲረሱ ከሚያደርጉ መንገዶች መካከል አንዱ እውነቴን ነው የምልህ ትላንትናቸውን እንዲረሱ ማድረግ ነው። አውቶማቲካሊ and completely ዛሬን ተዋህደው ነገን ደግሞ በተስፋ ተሞልተው እንዲጠብቁ ማድረግ ነው። ክሊር ነው ክሊር ነው እንበልሽ ጋሼ ግን ይኸውልህ ጀለሲ የተጣመመ ለማቃናት እኮ ጠንካራ ጉልበት ስለሚፈልግ ባይሆን ታገዘኛለሽ ጋሼ አሁን ራሱ በቃ እንተዋወቀውና ጄትሪ ስጦታው አስረክበዋለሁ። ጫማ መቼም ያሲኑ ትንሽ እንደው ያነጋገሩ ዘዬ አዲስ ቋንቋ የተፈጠረ ያህል እንደው መቼም ሊሰማ ይችላል። እኔ ስላለው ግን ትራንስሌት አደርግልሃለሁ፣ እተረጉምልሃለሁ። ጀትልዬ እናቴ ጀትልዬ ጋሼ ያሲን ባላለው በበሩ በቀኝ በኩል ያለው ደግሞ ስገራ ሱቁ አይተሃል አይደል? ታዳጊ ልጅ አይተሃል? ሱቁ ነጅቡ ይባላል። ሰማህ ወይ ጀትልዬ? እንዴት ነው ግቢው? ሳሩን አበባውን እንዴት አገኘኸው? ከቃል ይልቅ ጋሼ እንዲሁ ዝም ብዬ ፊቱ አንገቱ በላይ ሳየው ፊቱ ራሱ ይናገራል። ሰማኸኝ ወይ ጀትልዬ? እኔ ልጅ ማርዬ የሚባል ወንድም ይኖርሃል። ሎሚዬ፣ አባይነሽ፣ ልንጌ የሚባሉ እህቶችም ደግሞ አሉ። እሺ ጀትልዬ የኔ ልጅ አይዞህ። እንዴት ነው ጀትልዬ? ሁሉም ፒስ ነው አይደለ? ሞዳ አለው ድቃሴንም ሾፌዋለሁ። ሞደኛ ክላስ ነው። ድቃሴ ግድ የለም ተነቀሼ ነው ያለው። ድቃሴ ሞዳ አለው። እንደው መኝታዬንም አይቼዋለሁ ያለው ሞደኛ ነው አለ። የዘመኑ ቋንቋ ሰማኸኝ ወይ? የትምህርቱን ጉዳይ ደግሞ እየተሯሯጥኩልህ ነው። እሺ መቼም እንግዲህ ተስፋ አለው ብዬ አስባለሁ። ያው እንግዲህ ጄትሪ ሱቄ እንደነገርኩ። ኧረ ተው ያሲን ወይ ተው እንጂ የጤም መላጫ ግዛልኝ ብዬ ላኩት ይመስል ምንድን ነው አስሬ ሱቄ እያለ ማለት አንደሳ እንዳያጉኝ ማለት ነው። ያ ማለት ነገር ካለ ጄትሪ ሱቅህ ነው። ኦኬ እኔ አሁን ሼባውን ነው ማመስገን የምፈልገው። አመሰግናለሁ። ቴንኪዩ ብያለሁ ሼባው። ጣቱ ራሱ ከጸጉሩ አይወርድም። አይዞህ እየፈተለው ጠውሩን አይዞህ ጄትልዬ። የት ሄደብሃለሁ ጄትልዬ? ምስጋናው ይደርሳል። እሺ አንተን ለቁም ነገር ታበቃ በኋላ ታመሰግናለህ። ዋናው ጋሼ እናቱና አባቱ ያወጡልህ ጋሼ ጮብኝ እኮ ጋሼ። እንዴት አልጮህ ያሲኑ? አቤት ያለ ጉር ነው ጋሼ። ተው እባክህ ጉዳይን ከጨረስክ ግድ የለህም። ለማንኛውም አንተንም ለኮታቱ አመሰግናለሁ። አሪፍ ሾዳ ነው የገጨሽኝ። ጀቴ እሳቸው ሲያለቅሱ የደስታ እንባ ነው። ደስታን የሚያስለቅሳቸው። እሺ አትፍራ። እናቴ ጋሼ የያዘን ከሆነ ለጀቴ ራሱ ጥሩ አይደለም ጋሼ። ለቅሶ የያዘን ነው። ይሄ ምን ይላል? ይሄ መጣን ወደዚህ አለበለዚያ ምን እንሄዳለን ወደዚያ አለ። ግራ ያገባው ጀቴ። ለወጣቶች የሚያለቅሱ አይመስለኝም ነበር። ታነባላችሁ እንዴ?
ወንስቴ እኔን ምን እንዳስለቀሰኝ አልገባም። ጀለሴ አልገባም እንጂ የትልዬ አልገባም። ያው ልኮ ጄቴ እሳቸው ደስታን የሚያስነባቸው ሐዘን ደግሞ ያስቃቸዋል። ጄቴ ተገላብጦሽ እኮ ነው የእሳቸው ነገር። ይድጋሽ ደክሞታል መሰለኝ። አዎ ጄትልዬ ሰማኸኝ ወይ? ሄደ ወደ ትልቁ ቤት ሄደ። አይዞህ ማስክህም ሳኒታይዘርህንም የብልቃጥህንም ሁሉንም ይዘሃል አይደለ? አዎ ሂድ ወደዛ። እሺ ባለፈው ቡሌ ሆስፒታል ይዛ የመጣችው አሽካ አለች እንደ ሼባው ይሁን በሞትኩት ባይነሽ እኮ ማለት ነው። ያብዬ ስማ አትጀዲ ጫማው ያዘ እንዴ? ገና 15 ሳይሞላኝ የኮቴ ቁጥር 40 ደርሷል። ኮቴው ግን ይደላል። ተመችቶታል። ወይ ጉስ ተመቸው ሰማህ የጄትልዬ ሄድ ግድ የለም ትንሽ አረፍ በልሽ። ሼባው ግን የምር ፋዘር ይሆንክ ማለት ነው። ሰው እያነሱ ሰውን ደግሞ እየሰሩ እንደው ደጅ ጠንተው እየለመኑ ወዲኒም ጋሽ ልክ ብዙዎችን ሰው ያደረጉ ሰዎች እድሜ ጠግበው ሲያልፉ አቤት ለካም ይስማማቸው እንዲህ ነው ወዳጄ ጄትልዬ። አይዞህ ይኸው እንግዲህ ጄትልዬ የኔ ልጅ ብያለሁ አንድ ጣራ ስር ልንኖር ነው። እሺ ጋሽ ኦራና ባይ ነው ወይ ጉዴ ግጥም አድርጌ ነበር የምስመው ተንበር አነካውት እንዴ መንካት ባነካውት ጋሽ ሸምታ መስገድ አይወድ አየሁ አይደል የጄትልዬና አይኔ ያሲሉ አያቸው አይደል ነው ለቃለቃሉ ስሜቶች አየሁ እኔ ነኝ ደራሽ ለወገኔ እውነት ነው። ስለምን ያልፋል? እውነት ነው። ቤት በኩል ያልፋል። አይ ሲቻል መተባበር ሲቻል ቤት በኩል ደራሽ ለወገኔ እኔ ነኝ እሱ ነው እኔ ነኝ። ጣሊያኑ ሰላም ልልሽ ነው ደርሻለሁ አጠገብሽ ተብሎ እንዲያው ጉሮሮ አይጠራረግም። ይባላል አባይናሽ ታናፍቆቱ ሊቤኒ ያማሳ ታናፍቆቱ ሊቤኒ ያማሳ እያልኩ በሚለው አስተካክለው አባይናሽ ዛሬ አረፈደኩ መሰለኝ። ኧረ ያ የሚወስድ መኪና በሩ ላይ ከቆመ ቆየ። ካሁኑ አዲስ አመት መስለሻለሁ ሊባ እኔ የምለው እንዴ ደንብ ነው። እኔ የምለው ሮቤሌ እንዲያው መነጥሬ ላይ ካደረከ በጣም አመሰግናለሁ። ቁጣ ብቻ ነው የቀረሽ። ማነህ ጣሊያኑ? ችግር ቸነፈር፣ ችግር ቆረቆር፣ ነገር ግርግር፣ ቂም ውሃ የማያነሳ ተረክ ስለማይመጥን የኢትዮጵያ ልክ ይዘነው ባንሻገር እመርጣለሁ ወደ አዲሱ አመት። አባይናሽ ወይዬ ሐሳብሽ ለኒው ይር ተቀረጸው ፕሮፖዛል ይቀራረባ። ካልቸኮልክ ሜትርን ጠብቀህ ተቀመጥማ እንዴ። ችግር የለም። እኔ አባይነሽ አንቺን ረግጬ በፍጹም አልሄድም። እሺ ሮቤርቶ ዛሬ ነሐሴ 30 ነው። 30 ዓመት ይሞላሽ። ጎሽ ኪዲሚያ ራሷን ለማዳን ቢላ ልጇን ጥላ ፈረጠጣች እንዳትዪ። ጋሼ ማለት እኮ ጎሽ ናቸው ማለት ጎሽ ለልጇ ብላ ተወግታለች፣ ተበልታለች፣ ነፍሷንም ከፍላለች አይደል እንዴ? ጎሽ እንደዛ ካደረገች ጎሽ እንኳን አደረጋች ብያለሁ። በቃ ደግሞ እንድታሰምርበት የምፈልገው ጊዜ የኮሮና ጊዜ መሆኑ። አባይናሽ እስካሁን እኮ አልነገርሽኝም። አባይናሽ ምን ያኔ ትዝ ይለኛል ሐምሌ 30 ነው። እያካፋም ነበር። ጋሼ መብራት ይዟቸው ቆመው ነበር። ከዛ አረንጓዴው ሲበራ ለካካቸው። እንዲሁ ማስቲሽ ታውቃለህ? የእንግሊዙ ነው እንደ ነገሩ ያደፈችና የተቀደደችው ማስክ አገጩ ስር እንዳንጠለጠለ በመኪናው መስኮት በኩል ፊቱን እያሳየን ከዛም የመኪናውን የማሲኮ ሲካ አደረግሽና ባያር ላይ አንድ ቢር ወረወርሽላት። የጠየቀው ሌላ ነው እባክህ፣ ይሄን አይደለም። ለወኔ ሲቲኛላሽ ያለንን ከምትገምት በእግርህ ጣሊያን ብትገባ ይቀልሃል። ያለሽ አባይናሽ ኪንፉ ያተሳበረ ኩራ ካኒ እስኪያልፍ ቢሎ ከዶሮዎች ጋር ኖሯል። አፈር ልብላ። አሁን ድረስ እንባ ያቀረሩ አይኖቹ እንዱ አይኔ ላይ ድቅን ይላሉ። አባይናሽ ጉስቁልናቸው
ያሸማካካን በሳንቲም እናባረራችሁ አላን። ያኔ የልጁ ንግግር ሞተራቸውን እስኪያጠፉ ተደናገጡ። ጋሼ ምን ቢል ነው አባናሽ እንዴ? ወሰዱኝ አለ። ባለቤት የሌለኝ ሰው ነኝ፣ ወሰዱኝ አለ። መኪናችሁ ላይ ጫኑኝ አለ። ማስሽና ቤንዚን የያዙ እጆቹን ግራና ቀኝ ዘርግቶ ውሰዱኝ ውሰዱኝ፣ ቀይ አረንጓዴ መብራት ከመብራቱ በፊት ውሰዱኝ አለ። ጀለሴ ምን የሰማኸውን አለን። እንግዲህ ሲቱኝ ሳይሆን በቃ ውሰዱኝ። ከዛም ጋሼ ሞተራቸውን አስነስተው አረንጓዴ መብራቱን ተሻግረው ከአንድ ዳር አቆሙና ወደ ጄት ሊያመሩ። ምንድን ነው የምታወሪው? ማለታ ወይስ የጎዳናው ልጅ እንደ ጀትሊ ጋሼ ደግሞ እንደ ጀኪቻን ሆኖ ፊልም እየሰሩ ነው? አንተ እንደዛ ከሆነ አንቺ ማንን ወክለሽ ነው የተወልሽው? እኔ ነኝ ደራሽ ለወገኔ፣ እኔ ነኝ እሱ ነው እኔን ሰው ያረገኝ፣ አቆመኝ አፈር ልብላ። አይ ወዲህ ብያለሁ አኩ እንዴ አይደለም ካተቀመጥ አቀመጥሽ እንዳልክሽ እንዴ ማማዬ እንዴ እያየን እየሰማን እኮ ነው ያሲኔ። እንግዲህ እና አስተዳደሩ ልክ ናችሁ ሊለን ነው። ማያኬ ትራምፓኬ ማየ ጉዳያችሁ ስለባይ ነው። ከዚህ በፊት እንትን ነው አንዴ ዘክ ቢበል ወይ ጉድማ ቀጥ በቃ ቀጥ ራሳችን የምንናከስ ከሆነ ማየ don't think my friend የኛ መነካከስ ዶቴክ ሊያስነክሰን የሚችለው ገብቷል። ማየ አንደርስታንድ አደረኩ። ሁሉም ለጥቅሙ ሲል ሚዛኑን በአፍጡም ይደፋዋል። አቤት አቤት አናውቅም። የመጣሁበት ጉዳይ ባይሆንም ይልቁንስ ማየ እንዴት ነው አነቃም አሉ የአዲሱ ልጅ ከጎዳና ጋሻ ያነሱ ስሙ ደግሞ በጣም እንደው መዝገበ ቃላት ያስፈጋ መሰለኝ ጄትሪ የሚሉ ሰውዬ አነቃም ያሲኔ አቤት ደስ አይልም ግን ደስ ያለ ሰው አይደለም። ሰው የመሬት ትል እፎይ ብሎ ሲያንቀላፋ ማየት አያስደስትም? አያስደስታ ጋሼ ግን እንደው ጋሼ ራሳቸው ሰው ያስተኛሉ አይደለም? እሳቸው መች ነው የሚተኙት? ማየ አዲሱ እረኛ መቼ ነው የሚያስተኛ ሲሄድ እሱ እኮ ማሪ እምባ ወይ ጉዴ! ለካ ሰው የደስታው ጥግ የሚገለጠው በእንባ ነው የሚለኝ። ይልቁንስ ይሄ ታዳጊ ለምን ጄትሊ እንደተባለ ልንገር። ምን እባክህ ቀድሜ ዋይፋይ ምኑ ተቆ ጠዋት አባይነሽ ኦሞ ልትገዛ መታ የስሙን ትርጉም ስትነግረኝ ወይ ጉዴ! ማርዬ ጄትሪ ወይ ጉዴ! ኦኬ ፊልም አክተር ነው ጉዞ ይሆናል ወይ ጉዴ! ክንፍ የለውም እንጂ በአየር ላይ እየተገለባበጠ እንደ ጥይት እየተተኮሰ ነው አለሚተው። እባክህ ከሆሊውድ እንቁዎች መካከል አንዱ ነው። መካከል ከሆሊውድ ጉዴ! ኢትዮጵያ አይደለም ይሄ ልጁ የመጣው ጥይት ነው። ለዛ ነው ማለት ነው ጄትሊ ያዩት። አዲሱ ወንድሜ እናቱና አባቱ የሰጡት ስም ግን ምን ተስኖት ይባላል? ምን ተስኖት? 4 ዓመቱ ጎዳናን ከተቀላቀለ በኋላ የትራፊክ መብራት ጋር የሚቆሙና የሚበሩ መኪናዎችን እየበረረ ሲለምን አይተው አብረውት ያሉ የጎዳና ባልደረቦቹ ጄትሊ የሚል ስም ሰጡት። ለዛ ነው ማለት ነው ከጋሼ መኪና ላይ በመከራ የወረደው። ግቢ ከገባ በኋላ አልወድም አልኳሉ። ያሲኔ ከመከራ ላይ ነው ያሰ በጎዳና ስቃይ ላይ አልወርድ ካለ ሸክም ላይ ወንድሜ ከዛ ላይ ነው የወረደው። ጉዴ! ማርዬ እንደው ቀላል መከራ አለው ማርዬ የጎዳና ህይወት። እንደው ቀሎናል እኮ ሰምናያቸው ቤት በረዶ አላየህም? የዓለም መጨረሻ አይመስልም? ጉዴ! ማርዬ ስማኝ እንጂ ገና ጎኑ ፍራሽ እንደነካ ጥቂት የማይባል ሰው የተራበውን እንቅልፍ ተሸክሟል። ለካ ብቻ እንኳን እንቀላፍ ለሴኮንድም አልተገላበጠም አሉ። ነፍስህ እፎይ ብላ ስታርፍ የእውነት ታንቀላፋል። ያሲኔ ያለው አንድ እያነሳ ቢያስጠጋም መሽቶም ሲነጋ ጉዴ! በር መስኮት፣ ግድግዳ፣ ጣራ፣ ሙቀት፣ ምቾት ጥቅም ከሌለበት አሸዋ ላይ የተሰራ ቤት ማርዬ ገጣው ከብሩ ጉዴ! ነገን ግን ማን ያውቃል? ታዲያ ከጎዳና ተነስቶ ብዙ
የጎዳና ልጆችን ያነሳ ይሆናል። የልጁም የመለወጥ ፍላጎት የጋሼንም ሞራል አቀጣጥሯል። አይጀትሪ አው ማይ ጉድነስ ማርዬ ከፍቅራችን ነው ግም ጭምሩ ያሲኔ ማርዬ ወይ ያሲኔ እንደው የሚደፈር ሰው ሊጠራ ሲል ነው አሉ። በቃ አይደለም ሲነቀነቅም ነው የሚሞላው ያሲኔ እኮ ነው አካባቢ ሲደረሩ አብረ ከመደረብ እንደ ትላንትናው አባይ ዝም ብሎ ሲፈስ እንደበረው ማርዬ በቀደዱልህ ከምትፈስ ማርዬ ቆም ጭንቅላትህን የተሸከመው አንገትህን ሚዛኑን እንደጠበቀ አስተው ማርዬ ረጋ በል ጆሮህን እየደጋገምክ አረጋግጥ በአይኖችህም እርግጠኛ ሁን ማርዬ ያሲን አቤት ሆ ብሎ አቅጣጫ የሚጠቁምህን ዱካ ብቻ እየተከተልክ አትጨማለቅ ተረጋጋ ፈትሽ ማስተዋያና ማገናዘቢያ የሆነው ጭንቅላት ሌሎች እየነዱት ነው ወይ ብለህ ራስህን ጠይቅ። አቤት ማሰቢያ ጭንቅላቴን አላከራየሁትም ወይ ብለህ ራስህን ጠይቅ። እንደው ማርዬ አንተ እንደው ምንድነው 24 ሰዓት ብታወራ 24 ሰዓት አዳምጥሃለሁ። ግን ማርዬ እንደው ይቻላል ያልከው ሁሉን መጠየቅ መሲ ገኝለታ ማርዬ ሌባ ዘረኛ አይ ጉዴ ምቀኛ ከሆንክ ባህላዊም ሳይንሳዊም መንፈሳዊም ሕክምና ሊኖረው ይችላል። አንተ ለመፍወስ ዝግጁ ከሆንክ ነው ጉዴ። አለበለዚያ አሮጌው ዓመት አለፈ አዲሱ ዓመት መጣ እያልክ ድቤ አትምጣ። ነጋሪትም አትጎስ። አባይነሽ እንዳለችው ማርዬ ሩቅ አትሂዱ አለች። ከዛ የት እንሂድ አልኳት። እኔ ደግሞ ሩዋንዳን ተመልከቱ ስትለኝ ማርዬ አቤት መበለጥህን ካመንክ ነገ ለመብለጥ ከፍ ለማለት ለመልካምነት ለበጎነት ለሰውነት ጥርጊያውን እያመቻቸህ እንደሆነ መን ሰውን ሳንጂ ሰው አትጣል። ቂመኞች ከጅምሩ ከእምነታቸው ጋር የተነጣጠሉ ስለሆኑ ጊዜ ያክማቸው በል እንጂ አንተ ራስህ አታቂም። ስማ እንደዛ ከሆነ አሮጌ ያልከውም አዲሱም የምትለውም ሁሌ አዲስ እንደሆኑ ያድሱሃል። ተወርተኛል አይደለም? አዎ ማርዬ ወንድሜ መልካም አዲስ ዓመት ይሁን ማርዬ ለውላች ታጠቅ ነጋሽ እንደ አቶ ፍቅሩ፣ ሄኖክ ብርሃኑ እንደ ማርሲላስ፣ ያሬድ ኤጉ እንደ ጭንቅሎ፣ አስታውሽኝ በነጋ እንደ ሽልንጌ፣ መድኃኒት ገረመው እንደ ሎሚናት፣ ሰለሞን አምዴ እንደ ያሲን፣ ሰላማዊት ገብረስላሴ እንደ አባይነሽ፣ እንግዳ ጌታቸው እንደ ሮቤርቶ። ደራሲ ሰለሞን አምዴ።